አንድ ከባድ የሆነ ስሜት ሲሰማን ንዴት፣ ብስጭት፣ ቁጣ፣ ሀፍረት እና ፍርሃት የመሳሰሉ ስሜቶች ሲሰሙን ስሜቱን በራሱ በስሙ መጥራትና በህሊናችን ውስጥ መሰየም የንዴቱን ወይም የስሜቱን ኃይል ለመቀነስና ለመረጋጋት ይረዳል። የሚሰማንን ስሜት በትክክል መረዳትና ማወቅ በስሙ መጥራት፣ ፈርቻለሁ፣ ተጨንቄያለሁ፣ አፍሬያለሁ የሚሉ ስያሜዎች መስጠት የስሜቱ ግለት እንዲቀዘቅዝልንና እንድንረጋጋ ያግዘናል። አንድ ከባድ የሆነን ስሜት በራሱ በስሙ መጥራት፣ ፈርቻለሁ፣ ተጨንቄያለሁ፣ አፍሬያለሁ የሚሉ ስያሜዎችን መስጠት ሊያረጋጋ የሚችልበትን መንገድ ስናይ ስሜቱን በራሱ በስሙ መጥራታችን ወይም መሰየማችን የማሰብ እንዲሁም የማመዛዘን ኃላፊነት ያለበት የአንጎላችን ክፍል እንዲረጋጋ ያደርገዋል። ስሜታዊ ምላሽ ወይም ኢሞሽናል ሪስፖንስ የሚሰጠው የአንጎላችን ክፍል ደግሞ እንዲበርድ ይረዳል። ሁለተኛ ከስሜቱ እንለያለን። ስሜቱን ማወቃችን ከውጭ ሆነን እንደመመልከት ነው። ከኛ እንደተወገደ አይነት ስሜት እንዲሰማን ያደርገናል። ሶስተኛ የመቆጣጠር ስሜት ይሰጠናል። ምንም እንኳን ሁኔታዎችን መቆጣጠር ባንችልም ለስሜታችን የምንሰጠውን ምላሽ በመጠኑም ቢሆን መቆጣጠር እንድንጀምር ያግዘናል። ለምሳሌ በቤት ውስጥ ወይም በስራ ቦታ የሚያበሳጭ ነገር አጋጥሞን ጩህ የሚል ስሜት ቢሰማን፣ እቃ ወርውር ወይም ማጋጭ የሚል ነገር ቢያሳስበን ይህን ስሜት መሰየሙ፣ ተበሳጭቻለሁ፣ ተቆጥቻለሁ ብሎ ማለቱ ብቻውን ለጥቂት ሰከንዶች እንድንረጋጋና የተሻለ ሀሳብ እንድናስብ ምናልባትም እቃ ሳንወረውር ሳንጮህ እንድንቀር ያግዘናል። ስሜትን በራሱ በስሙ መጥራት፣ ፈርቻለሁ፣ ተጨንቄያለሁ፣ አፍሬያለሁ ብለን በራሱ በስሙ መሰየም የስሜቱን ኃይል ለመቀነስ የሚረዳ ፈጣንና ቀላል ዘዴ ነው። በማንኛውም ጊዜና ቦታ ልንጠቀመው የምንችል የስሜት ግለትን ለማብረድ የሚረዳ ዘዴ ነው። አመሰግናለሁ። ፎሎ ማድረግ፣ ላይክ ማድረግ፣ ኮሜንቶችን መጻፍ አትርሱ።